ይስጥልን የንቱ ቤተሰቦች እንዴት ናችሁልን? ዛሬም በአነጋጋሪና ወቅታዊ ቪዲዮ መጥቻለሁ። አዶናይ ከጃኒ ጋር ከተለያየ በፍቅር ተለያይተናል ካሉ በኋላ እንግዲህ ለመጀመሪያ ጊዜ ዛሬ ከጃኒ ጎን ነኝ የሚል ቪዲዮ ሪአክሽን ሰርቷል። እናመጣላችኋለን። ኮሜዲያን እሸቱ ዶንኪ ቲዩብ የሚል ቻናል የዩቲዩብ ቻናል እንዳለ ይታወቃልና ከፍተኛ ኪሳራ ደርሶብኝ ሰራተኞችን ወደ ማሰናበትና ከፍተኛ የኢኮኖሚ ቀውስ ገብቶብናል፣ ዓለም አቀፍ ማህበረሰብ ከጎናችን ይሁን እያለ እንግዲህ የተለያዩ ፕሮግራሞችን እየሰራ ይገኛል። በሌላ በኩል ደግሞ ኮሜዲያን እሸቱ እያጭበረበረ ነው። ከዚህ በፊትም በርካታ ነገሮችን አጭበርብሮናል። የኢትዮጵያ ሕዝብ ማገዝ የለበትም። የኢትዮጵያ ሕዝብ ደግሞ ማንን ማገዝ እንዳለበት ስለሚያውቅ እሱ ባለሀብት ነው፣ ችግሩት አይደለም፣ ለፕሮፓጋንዳ ነው የሚሉ ሰዎችም ገጥመውናል። እነዚህንና መሰል ቪዲዮዎች ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት አስቀምጡልን። ወደ መጀመሪያው ቪዲዮ ሄደን እንመለሳለን። ታውት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድን ነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ነው ተውት፣ የሰማችሁት ወሬ ተውት፣ ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀች እና እየተዳከመች ነው ያለችው። ነው እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁ፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍኮርስ። እሱን አካውንቷ ስታጣው ኦፍኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የእሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የእሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የእሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የእሷ ጥረት፣ የእሷ ተስፋ፣ የእሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም። ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን
ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቃችሁም እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ከሆነ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው፣ ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው አዶናይ እንግዲህ በዚህ ልክ ተማሮና የቲክቶክ ፋሚሊን ሲናገር አይተነው አናውቅም። ያው በእርግጥ ከጃኒ ጋር እንግዲህ በፍቅር ተለያይተናል ነበር ያሉት። አሁንም ከጎኗ ነኝ ያለው ፊት ለፊት ማለት ነው። ጃኒ በተደጋጋሚ አካውንቶቿ ባንድ እየሆኑና ሎክ እየሆኑ ነው። ይሄ ደግሞ ምናልባትም ማስ ሪፖርት ስለሚደረግ ነውና ከእንደዚህ አይነት የጂምላ ወይም ደግሞ የግሩፕ ስራ ወጣችሁ ወደ ራሳችሁ ህይወት ተመለሱ ነው። ከሰው ህይወት ወይም ደግሞ ከግል ህይወት ስለሌላ ሰው ህይወት ተጥሪያችሁ ከምታወሩ የራሳችሁን ስራ ስሩ ፕሊዝ። ጃኒ ትስራበት። እንደዚህ ስጨፍር በተለያዩ ዘፈኖች ቪዲዮ ስትመጣ ደስተኛ ሆና እንዳይመስላችሁ። በውስጧ እጅግ በጣም መራራ ህይወቶችን እያሳለፈች ነው፣ እየታገለች ነው ያለችው እና ፕሊዝ ሰዎች በእንደዚህ አይነት መንገድ ደግሞ የመጡ ሰዎችን ከማዳከም ይልቅ ፕሊዝ ጉልበት እንሆናቸው። ጃኒን ተዋት። በአጠቃላይ ግን አዶናይ ከጎኗ መሆኗን እንግዲህ በይፋ ፊት ለፊት ተናግሯል ማለት ነው። ፋሚሊ እንዴት አገኛችሁት? አንዳንድ ቤተሰቦች ጃኒና አዶናይ የተጣሉት ድራማ ለመስራት ወይም ደግሞ የቲክቶክ ፋሚሊውን እንደዚህ በትነው የሆነ ግሩፕ ለመፍጠር ነው እንጂ አብረው እየሰሩ ነው እየተባለ ነበር። በተመሳሳይ ቪዲዮዎች ደግሞ በተመሳሳይ ኮንቴንት በተለያየ ቪዲዮም እየመጡ እያየን ነበረ። ያ ነገር እንግዲህ ይፋ አድርጎታል ማለት ነው። ለማንኛውም ጃኒና አዶናይ አለን እያለ እንግዲህ አዶናይ በዚህ መልኩ መጥቷል። ጃኒ ምን ትላለች? የጃኒን ደግሞ እንግዲህ ምላሽ ትሰጣለች ብለን እንጠብቃለን። የምናመጣላችሁ ይሆናል። ጉዳዩን እንዴት አገኛችሁት? ለማንኛውም ፋሚሊ ስለ ጃኒ አዲስ ዜና ያለ ምን መሰላችሁ? አዶናይ እና ጃኒ አልተለያዩም። እኔም ብያችሁ ነበረ። አዶናይ ትናንትና ማለት ነው የጃኒን መኪና እየነዳታችኋል እና አንዳንድ ሰዎች የማናጀሩ መኪና ነው ይላሉ። እኔ ግን የጃኒ ነው ብዬ ነው እያሰብኩ ያለሁት። ተመሳሳይ መኪና ስለሆነ አላውቅም፣ ታርጋዋን ስለማላውቅ ነው እርግጠኛ ያደረኩት እና እንግዲህ የተለያዩ ሪአክሽኖችም እየተሰሩ ነው። በዚህ መልኩ ደግሞ አልተለያዩም የሚሉ ሀሳቦችም የሚያራምዱ ሰዎች አሉ። እንግዲህ ከታርጋ ጋር ምናልባት ቼክ ማድረግ ሊያስፈልግ ይችላል። ነገር ግን ባለፈው ጃኒ ከአዶናይ ቤት ታይታለች ተብሎ ነበር። ዛሬ ደግሞ አዶናይ የጃኒ መኪና ሲነዳ ይቻለሁ የሚል ሰው መጥቷል። እስኪ ሌሎች ሰዎችስ ምን ይላሉ? የአንቱ ቤተሰቦች እናንተስ ምንድን ነው እይታችሁ? እንግዲህ አዶናይም ከጎኗ ነኝ ብሎ ስለተናገረ ማለት ነው። ስለማፈልግም ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ ስምትቀምሩት እናንተ ቀመረኞች፣ እናንተ ቀመር ማን ችሏል? ጋይስ ተለያየን ያሉት ለይምሰል ነው እንጂ አልተለያዩም። ቀመር ነው እኔ ገብቶኛል እያለች ነው እንግዲህ። የተለያዩ ሰዎችም በዚህ መልኩ እንግዲህ አልተለያዩም እያሉ እያወሩ ሪያክሽን እየሰሩ ይገኛሉ። ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይህን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ይህ ሰውዬ ከሚሊዮነርነት ወደ ቀድሞ ማንነቱ ወደ ልመና ስራው የመለሳቸው ኢትዮጵያውያን ክብር ይገባቸዋል። እናመሰግናቸዋለን። በጣም አፍልቶ ነበር፣ በጣም ጠግቦ ነበር። ኢትዮጵያውያን ጥጋበኞችን መቅጣት ያውቁበታል። አሁን እኮ ይሄ እኮ አዲስ አበባ ላይ እንደዚህ በሚዲያ ወጥቶ የሚለምን አዲስ አበባ ላይ ሁለት የተንጣለለ ቤት አለው እኮ መኪና አለው፣ ሌሎች ሀብት ንብረቶች አሉት። ያን ሁሉ ዞ ልክ እንደ አንድ ምስኪን ኢትዮጵያዊ በልቶ ማደር እንዳቃተው ኢትዮጵያዊ ወጥቶ ይለምናል። ድርጅቴን አድኑልኝ ይላል። ምን አባገባኝ አንተ ድርጅት ቢከስር ባይከስር። ሌሎች ስንት የሚረዱ ኢትዮጵያውያን ስንት በልቶ ማደር ያቃታቸው ምስኪኖች እያሉ አንተም ከነሱ ጋር እኩል ወጥተህ ትለምናለህ። ሌሎች ደግሞ አሉ እንደው እዛው ከጀመራችሁ ላይ ቀር ብዙ ወጣቶች አሉ በጣም የጠገቡ
እግራቸውን አነስተው ኑ ምንሸናባችሁ ነን ያሉ በእኛ ሰው ሆነው ነገር ግን የድሮ ማንነታቸውን የድሮ ድህነታቸውን የድሮ ልመናቸውን ረስተው እንዲያው ካረገጥናቸው የሚሉ አሉ። ለምሳሌ እነ ብሩክ ኒውስ ሌሎችም ታውቋቸዋለን። ወንድማችን እንግዲህ ኮሜዲያን እሸቱ ዶንኪ ቲዩብ እና ድኑሌ ብሎ ልመና ከወጣ በኋላ እውነት ነው ልመና ነው። በነገራችን ላይ ይሄ ሀብት ተርፎት ሀብት እንደተባለው መኪና እያለው የቅንጦት ቤት እያለው ምናምን ነገር ሌሎችም ሀብቶችም እንደተባለው እያለው ስንት መረዳት ያለበት ሚስኪን ኢትዮጵያዊ ታሞ የሚቸገረው የሚለሰው የሚጎርሰው አቶ እሱ ደግሞ በእንደዚህ አይነት መንጣቱ እጅግ በጣም አሳፋሪ ነው በነገራችን ላይ። ከዛ በተጨማሪ ደግሞ ገነት ንጋቱ ከዶንኪ ቲዩብ እና ድኑ ብላ አብራ መታ ላይቭ ስትሪም ስትሰራ ደግሞ እጅግ በጣም አሳፋሪ ነው በነገራችን ላይ። ገነት ንጋቱ ከዚህ በፊት የኢትዮጵያ ሕዝብ እንዴት አግዟት ረድቷት ህይወቷን አድና ዛሬ ስትል ያላት እሷም ለሌላ ሌባ ተባባሪ ደግሞ ሆና መምጣቷ እጅግ በጣም አሳዛኝ ነው። ለማንኛውም የኢትዮጵያ ሕዝብ ማንን ከፍ ማድረግ እንዳለበትና ማውረድ እንዳለበት ያውቃል። ሲቀጥል ማንን ማገዝ እንዳለበት ያውቃል። ያው በውጭ ያሉ አሽቃባጮች አሉ። ድሮም አሜሪካ ሄዶ ወይ እስራኤል ሄዶ ኮሜዲያን እሸቱ ይሰራ የነበረውን እናውቃለን። እና ያ ያጭበረበረው ንብረት እየደረሰ የሚሉም ሰዎች አሉ። በነገራችን ላይ ካሊፎርኒያ ለምሳሌ ቤተክርስቲያን አሰራለሁ ብሎ ያሰባሰበው ረብጣ ዶላር የት አድርሶት ነው ዛሬ ችግሬ ብሎ እንደዚህ ልመና